ተሰጥቷል። Islam is the only religion I'm aware of that promotes finger sucking. ጣት ማጥባትን የሚያበረታታ እኔ የማውቀው ብቸኛ ሃይማኖት እስልምና ነው። ሳሂህ አልቡኻሪ 5456 ኢብን አባስ እንደተረከው ነብዩ እንዲህ ብለዋል፣ በምትበሉ ጊዜ እጆቻችሁን እስክትልሱ ድረስ ወይም በሌላ ሰው እስኪላስ ድረስ እጃችሁን አታብሱ ወይም አትታጠቡት። ሳሂህ ሙስሊም 5294 በኢብኑ አባስ እንደተነገረው የአላህ መልእክተኛ እንዲህ አሉ፣ ከእናንተ አንዱ ምግብ ሲበላ እስኪልሰው ወይም እስኪያስልሰው ድረስ እጁን አያብሰው። Why did Muhammad want his followers to lick their fingers and to lick each other's fingers? መሐመድ ተከታዮቹ ጣቶቻቸውን እንዲላላሱ ለምን ፈለገ? ሳሂህ ሙስሊም 5300 እንዲህ ይለናል፣ ከጃብር እንደተዘገበው ነብዩ ጣቶቻቸውን መላስና ሳህኖችን መጥረግ አዘዋል። እናም በረከቱ በየትኛው ክፍል እንደሆነ አታውቁም ብለዋል። Muhammad goes through this in other passages. Long story short, መሐመድ ይህንን በሌሎች ምንባቦች